በጣም ብዙ ሰዎች ቻትጂፒቲ ልክ እንደ ጉግል የሚጠቀሙት እና መልሱን በዛው ልክ በጣም ደባሪ ነው እና በዚህኛው ቪዲዮ ማንም ያልነገራችሁን 5 የቻትጂፒቲ ሚስጥሮች እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ የቤተሰባችን አባል መሆን ይችላሉ። የመጀመሪያው ሚስጥር ቻትጂፒቲ እንዲሆንላችሁ የምትፈልጉትን ነገር ስጡት። ለምሳሌ ልክ እንደ ማስ አስተማሪ ሆኖ እንዳይናገረኝ ከፈለኩ አክት አስ ኤ ማስ ቲቸር ኤንድ ኤክስፕሌን ዋት ኢዝ አልጀብራ ሲምፕሊ። አለቀ። ብዙ መጻፍ አይጠብቅብንም። ዋናው ነገር ሮል ከሰጣችሁት አሪፍ መልስ ታገኛላችሁ ነው። ሁለተኛው ሚስጥር ስቴፕ ባይ ስቴፕ እንዲሰጣችሁ ጠይቁት። ኖርማል ጥያቄ ከጠይቃችሁ ኖርማል መልስ ታገኛላችሁ። ለምሳሌ how to create a YouTube channel explain this step by step like I'm a beginner። እንደምታዩት ስቴፕ ባይ ስቴፕ ሰጥቶኛል። ሶስተኛው ሚስጥር ሰምታችሁ ከሆነ ብዙ ሰዎች ቻትጂፒቲ ለመጻፍ ነው የሚጠቀሙበት፣ ግን እናንተ የተጻፈውን ነገር እንዲያስተካክላችሁ ጠይቁት። ለምሳሌ improve this text but keep it simple and human። ምን ማለት ነው? የተጻፈውን ነገር እንዲያሻሽልላችሁ፣ ሰዎች በቀላል መንገድ እንዲረዱትና ሰው የጻፈው እንዲመስል አድርጎ እንዲሰጣችሁ መጠየቅ ነው። ይህ ነገር ለኢሜል፣ ለአሳይመንት፣ ለተለያዩ ነገሮች ተጠቀሙት። አራተኛው ሚስጥር አንድን ሀሳብ ወደ ብዙ ሀሳቦች መቀየርን ልመዱ። ምክንያቱም ሰዓታችን ይቆጥብልናል ከፍለጋ። ለምሳሌ give me 10 profitable business in Ethiopia for beginners። አንድን ሀሳብ ወደ 10 ነገር መተንተን። ይህ ነገር ቢዝነስ መጀመር ለምትፈልጉ ቶፕ 10 ነገር ለሚመቻችሁ አሪፍ መንገድ ነው። አምስተኛውና የመጨረሻው ሚስጥር ቻትጂፒቲ ከእናንተ ጋር ሲያወራ ሮቦቲክ ነው፣ ነገር ግን እናንተ ይህን ነገር መቀየር ትችላላችሁ። ለምሳሌ hey can you explain marketing to me in simple terms like you're talking to a friend። እንደምታዩት ከኤአይ ጋር ሳይሆን ከሰው ጋር ማውራ ነው የሚመስለው። ቻትጂፒቲን በትክክለኛው መንገድ ከተጠቀማችሁት ፓወርፉል ነው፣ ህይወታችሁን ሊያቀልላችሁ ይችላል። አይ ቲንክ ይህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።